ሄይ ምን እያደረግሽ ነው? ምን እያደረግሽ ነው? አቆሚ። አሁን ልትረዳኝ ይገባል። ኮሊ እማ ፍቅረኛዬን አገኘሁት። ሁለታችንም በጣም እንዋደዳለን። ያንቺ ፍቅረኛ $20 ሱፍ ለዋሽ? እኔ አላምነ። አሁኑኑ በፍጥነት ወደ ጠረጴዛሽና ሚስተር መርፌ ጋር ተመለሽ። እኔ ይሄንን ሽማግሌ አላገባም። እሱ ለክርክር የሚቀርብ ጉዳይ አይደለም። ቤተሰባችን ይሄ ገንዘብ ያስፈልገዋል። ምንድነው እየሰራሽው? ታጠቢ። እኔ ወደዛ ልመለስም። ተይኝ፣ ትመለሻለሽ። ይሰሙኛል። አፍን ዝጋ አንተ። ምን እንዳለ አላውቅም፣ ነገር ግን ካሁን በኋላ ከልጄ ይራቅ። እሺ አሁን ፈገግ በይ እስቲ፣ ሳቂ። ትዳር ልትይዢ ነው? ወክርደኝ አሁን 100% ወደ ጉዳያችን እንመለሳለን። እርግጠኛውን አሁን ምንም ነገር አያስፈልግም። የኔ ጣፋጭ፣ አሁን ስፔሻል የሆነ ነገር ነው ላንቺ ያለኝ። ሲያምር። እኔ አልፈልግም። ይሄንን በእርግጠኝነት ያስፈልግሻል። በጣም ያምራል እኮ። ይሄ የፓሪስ ዕቃ ነው። በጣም ውድ ነው። ዞር በል ወደዛ። ኮሊ፣ ስላወራነው ነገር አትርሺ። ምንም ችግር የለም። ጊዜ ሰጥሻለሁ ሐሳብሽን እስክትቀይሪ። እና ከሜኑ ውስጥ የትኛውን ምግብ መረጣች? እኔ በፍጥነት መፋታት ነው። መቼ ተጋባንና አንዳንድ ስነ ስርዓቶችን በደንብ አድርጌ ያስተምርሻለሁ። ስለዚህ ስለ ሰርጋችሁ ይቅርታ ጌታዬ፣ የምትፈልጉት ነገር ይኖራል? የሆነ ነገር ኦርደር ላድርግላችሁ? አሁን ካጠገባችን ዞር እንድትል ነው የምንፈልገው። ይሄ የግል ጉዳያችን ነው። እናመሰግናለን። ይቅርታ ጠይቃለሁ ጌታዬ። እና ስለ ፕሮግራሙ ቅደም ተከተል። ይቅርታ ጌታዬ፣ ያዛጋ የተቀመጠው ሰውዬ ስልኬን ሰርቆኛል፣ ፈልግልኝ። ያዛጋ ያለው ያማይሆን ነገር ነው። እሳቸው ማን እንደሆኑ አውቃል? ስለሱ ምንም አያገባኝም። ለኔ ግን ሰውየው ሌባ ነው። ሂድ ኪሱን ፈትሽልኝ። ኪሱን ፈትሽልኝ። እንዴ ስራ አይደለም እንዴ? ተረጋጋ እሺ። እንደምን አመሹ ሚስተር መርፌ። ሰላም ነዎት? ስለረበሽኮት በጣም ይቅርታ። ምን ፈለግ? ይሄ እብድ ሰው በጣም ግራ የሚያጋባ ነው እኮ። ወለፈንዴ ነው ነገሩ። እርሶ ስልኩን ሰርቀውኛል ነው የሚለው። ስልኬን ሰረቀኝ? የማይታመን ነው። የምትፈልግ ከሆነ ፈትሽ። እኔ ምንም የማውቀው ነገር የለም። እንዴ ምንድነው ይሄ? እንዴ ይሄ እኮ የኔ አይደለም። እስቲ አምጣ አሳየኝ። ይሄ የኔ አይደለም። እንዲህ አይነት የማይረባ ነገር ምንድነው? እኔ ግን አውቀዋለሁ። ይሄ የኮሊ ፍቅረኛ ነው። እና ሁሉ ነገር እንዴት ሆነ? አስረዱኝ። እርግጠኛ ነኝ እሷ ነች ያቀናበረችው። አመሰግናለሁ። እዚህ እንዴ አንተ? ካሁን በኋላ አንተ የኮሊ የድሮ ፍቅረኛዋ ነህ፣ ኤክስ ቦይፍሬንድ። ምን ነው ችግር አለ? አንተ ይሄን ያህል ታወጣለች ብለህ ነው የምታስበው? ብዙ እፈልጋለሁ። ውዴ ምንድነው የምትለው? ምንድነው የምትጠብቂው? ብልጥ ሕፃን ነህ።
ደህና ማን ነው? በግሌ እኔ ይሄን እቀበላለሁ። የዓለም ስራ እንደዚህ ነው እንግዲህ ይገባሻል። በጣም ብዙ ሰዎች ገንዘብ ሁሉንም ይሰራል ብለው ያምናሉ። በትክክል። እኔ ግን እንደሱ አይደለሁም። ነፃ ገንዘብ ምን? አሁንስ ሰላም ነሽ? አዎ፣ ካንተ ጋር የትም ቦታ ቢሆን ይዘህ ሂድ።